ሰላም እንዴት ናችሁ? ውድና የተከበራችሁ የቲጂ ባላገሯ ዩቲዩብ ቻናል ቤተሰቦች ዛሬ ኮርኒሽ ነው ያለሁት። ኮርኒሽ ውሃ ቦታ ተጫውቼ ነው መዋኘት አልወድም፣ ውሃም አልወድም፣ ግን ለአየር ለመቀየር ሄጄ ዘና ብዬ እየተመለስኩኝ ነው። አካባቢውን ተመልከቱት፣ በጣም ደስ የሚል ነው። ይኸው ፀሐይዋ ልትገባ ነው። ያትታይም ለእናንተ ለኔ ነው የምትታየኝ። እንግዲህ ዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እስከ መጨረሻው ድረስ ቀርጽላችኋለሁ እና ያው ነፋስ ምናምን አለ። ማይክ እየተጠቀምኩኝ አይደለም፣ አንዳንድ ሰዎችም እየገቡብኝ ነው። ስለዚህ አንዳንዴ ማለት ነው እረፍት ስትሆኑ ከቤት ከአሰሪዎቻችሁ ቤት ወጣችሁ እጃዛ ቤት ቁጭ ብላችሁ ውላችሁ አድራችሁ የምትመለሱ እህቶቼ አየር ብትቀይሩ የተሻለ ነው ብዬ አስባለሁ። ይቅርታ እንግዲህ ለዋና ቦታ የሚያመች ልብስ ስለነበር የለበስኩት እዚህ ጋር ብርቱካኖቼን ወጣ እያደረገብኝ ነው። ለዚህ ይቅርታ እጠይቃለሁ። በተረፈ እንዴት ነኝ? እንዴት እንዳማረብኝ እዩኝ። አያችሁት? አላላላላላላላ አንዳንዴ ለራስ ጊዜ መስጠት፣ ራስን መውደድ፣ ራስን ማክበር፣ ለራስ ማለት ነው ራስን ማዝናናት። በቃ የግድ ሳምበዲ መጥቶ ያዝናናኝ ብሎ መጠበቅ የለምና ራሳችሁን አዝናኑ። በተለይ ደግሞ ብቸኛ ስትሆኑ ማለት ነው። እኔ ከሴት ጓደኛም ከወንድ ጓደኛም ፍሪ ስለሆንኩኝ በቃ ለራሴ ማሰብ፣ በቃ ራሴን እያሰብኩኝ ራሴን ማጽናናት፣ ራሴን ማበርታት፣ ራሴን ማዝናናት፣ ራሴን ማስደሰት። ብከፋ ራሱ ራሴ በራሴ ነው የምከፋው። ማንም ከፌቴን የምነግረው ከዛ ደግሞ የሚቀርፍልኝ የሚለኝ የለምና ሁላችሁም ከሰው ምንም አትጠብቁ። ራሳችሁን አዝናኑ፣ ለራሳችሁ ጊዜ ስጡላችኋለሁ። ዛሬ በጣም ደስ የሚል ምሽት ነው ያመሸሁት። ገና ቪዲዮ ሰራለሁ። ያው ብሎግ ነገር ነው ይሄ። ከባህሩ ጀምሮ አልቀረጽኩም፣ እንደውም ፈርቼ ማለት ነው ሰው እየገባ እና ይሄን ይመስላል አቡዳቢ ኮርኒሽ ይሄን ይመስላል። ባህሩ ከዚህ ከጀርባዬ በኩል ነው ያለው። ይሄ ደግሞ ፓላስ ነው። ፎቆች ናቸው እነዚህ ምናምን። እንዴ አዳሜ ማለት ነው ኢትዮጵያ ውስጥ ሆኖ ይሄንን ፎቅ እኮ ተደግፎ ፎቶ እንደተነሳ መስሎ ይፖስታል። እኛ ግን ማለት ነው እዚሁ ቁጭ ብለን አልተጠቀምንበትም። ብዙ ያልተጠቀምንባቸው ነገሮች አሉ፣ እንጠቀምባቸው ልላችሁ እወዳለሁ። አሁንም ቻናሌን አበረታቱኝ። ሌላ ጊዜ ብዙ vlogoች ሰራላችኋለሁ። አቡዳቢ ላይ vlog ሰራላችኋለሁ። ያው ካሜራ የሚከለከልበት ቦታ አለ፣ የማይከለከልበት ቦታ ላይ እየወጣ vlog ሰራላችኋለሁ። እንደገና ደግሞ ያው የራሴ የሆነ ነገርም ለመጀመር ስለፈለኩኝ ያንን ሁሉ እናንተ ያያችሁ አብረን ጀምረን አብረን ውጤታማ የምንሆንበትን ሁኔታ ያመቻቸን እንሄዳለን። እንግዲህ እስከ መንገድ መጨረሻ ቢያንስ መብራት እስከሚዘኝ ድረስ እያወራን እንቀጥላለን ማለት ነው። ቲጂ ባላገሯ ዩቲዩብ ቻናል ይዞላችሁ የመጣው ወደፊት በጣም በቃ ራሳችሁን የምትወዱበት ራሳችሁን ፍሪ የምታረጉበትን ኮርስ ይዞላችሁ ይመጣል። ምክንያቱም ምንድነው ብዙ ጊዜ ማንኛውም አረብ ሀገር ብቻ ሳይሆን ማንኛውም ሰዎች ቤት ተቀጥረን የምንኖር ሰዎች የራሳችን ኮንፊደንስ የለንም። ያን ኮንፊደንስ ለማምጣት ደግሞ እኛ ካለፍነው ነገር እያስረዳን ሌሎችም ኮንፊደንስ እንዲኖራቸው በራሳቸው መወሰን የራሳቸው አቅም እንዳላቸው እነሱ በጣም ጀግና ሴቶች እንደሆኑ ወንዶችም ቢሆን የሰው ሰራተኛ ሆነው አንገታቸውን በመድፋት ላይ ያሉ እነሱ ጀግና እንደሆኑ ለራሳቸው መስራት እንደሚችሉ በራሳቸው ፕላን መንቀሳቀስ እንደሚችሉ ያላቸውን ነገር እውቀታቸውን አውጥተው ከዛ ከሚሰሩበት ሰውዬ የበለጠ ስራ ሰርተው ራሳቸውን መቀየር የሚችሉበት መንገድ እንዳለ ይዘን እጅ ለእጅ ተያይዘን ማለፍ እንዳለብን የሚያስተምሩ ቪዲዮዎችን እሰራለሁኝ እኔ ማለት ነው። ከአዲስ አበባ ጀምሮ የሰው ፊትን በደንብ አድርጌ አይቼዋለሁ። የሰው ቤትን አይቼዋለሁ። ሰው ሁሌ ማዘዝ ነው እንጂ አንድ ቀን እንኳን ማሳረፍ የሚባል ነገር አያውቅምና እኛ ደግሞ ራሳችንን ማሳረፍ ኢቭን ሰዎች ቤት የምንኖር ማለት ነው የራሳችን አልጋ የራሳችን ክፍል እንኳን የሌለናለንና እሱ ሳይኖረን መስራት እንደሌለብን ለምን ደግሞ በምን መልኩና እንዴት እንደማንሰራ
እየተወያየን የምንቀጥል ይሆናል ማለት ነው። አሁንም በድጋሚ እንድታርሙ የምፈልገው ነገር አለ። እያወራሁ በወሬ መሀል ማለት ነው እላለሁና እሱን ማስወገድ እፈልጋለሁ። አበረታቱኝ፣ ኮሜንት ጻፉልኝ። አው ቲጂ ይሄንን አስተካክሊ፣ ይሄ ነገር ጥሩ አይደለም እያላችሁ ያረማችሁኝ አብረን እንቀየራለን ማለት ነው። ውድ የዩቲዩብ ቤተሰቦቼ ዩቲዩብም ቲክቶክም የምትከታተሉ ቲጂ ትዕግስት ሸዋዬ ቲክቶክ ነው። ቲክቶክ ቻናሌ ትዕግስት ሸዋዬ ነው የሚለው። ዩቲዩብ ቻናሌ ደግሞ ቲጂ ሸዋዬ የሚላል። ትዕግስት ሸዋዬ የሚላል አዲስ ነው፣ ግን ቲጂ ባላገሯ ዩቲዩብን በመጀመሪያ ማሳደግ ፈልጋለሁ። ምክንያቱም ብዙ ጊዜ ለፍቼበታለሁ፣ ብዙ ወጪዎችን አውጥቼበታለሁና እሱን መቀየር ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እስከመጀመሪያ እስከ መጨረሻው እያያችሁልኝ ገና ሞኔታይዝ አልሆነም፣ ሰዓት ገና እየቆጠረልኝ ስለአይደለ እሱን ልታሳድጉልኝ በትህትና እጠይቃችኋለሁ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። እህት ወንድሞቼ መልካም ምሽት እላችኋለሁኝ። አሁን እየመሸ ነው። እንግዲህ ኮኮርንሽ የቀረስኳቸውን አንዳንድ ቪዲዮዎች አታች አደርግላችኋለሁኝ። ስለምትከታተሉ በድጋሚ አመሰግናለሁ። ባይ ባይ። was